السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. آداب المسلمة يمسلم سيد سنة سرعات سبعنا يميلو كتاباتشن عندك أتلنا إن شاء الله تكتاتلو مالتنا ምንድነው የዛሬው ርዕሳችን የሚሆነው ተሕሪሙ ሐራም መሆኑን እናያለን ለሴት ልጅ الذهاب መሄድ መጓዝ إلى الحمام السوق إلى الحمام ወደ ሐማምና ወደ ሰው ወደሚበዛበት መታጠቢያ ገንዳና አሱቅ እንዲሁም ሰው ወደሚበዛበት የሱቅ ማዕከል ተሄዶ ልብስን አውልቆ እዛ ላይ ልብስን ማውለቅ ሐራም መሆኑን የምናይበት ትምህርት ርዕስ ይሆናል ማለት ነው። ተሕሪሙ ሐራም ነው ለሴት ልጅ። الذهاب መሄድ إلى الحمام السوق يعني ማህበረሰብ የሰው ልጅ ወደሚበዛበት አካባቢ ወይንም ወደ መታጠቢያ ማዕከል ሄዶ ልብስን ማውለቅ ለሴት ልጅ ሐራም መሆኑን እናያለን ማለት ነው። 27ኛው ሐዲስ دخل نسوة من أهل الشام على أم المؤمنين عائشة رضي الله عنها دخل نسوة سيتوچ وقب من أهل الشام كشام يمتو مالتنا كصوريا على أم المؤمنين بمؤمنون جنات لاي عائشة رضي الله عنها بعائشة لاي مالتنا الله ملكم سروان يودد اللاتنا وقالت اندهالج أنتنا جهندي انجريزي قا أنتن እናንተና እንዴ አላቲ እነዚያ تدخلن الحمامات حمامات ሰዎች ከሚበዙበት ገላ መታጠቢያ ገንዳ ላይ የምትገቡ እናንተ ናችሁ እንደዚያ ሄዳችሁ ልብሳችሁን የምታወልቁትኝ ብላ ጠየቃቸው። እንግዲህ እነዚህ ሴቶች ይሄን አይነት ባህሪን ሲያካሂዱ ስለነበረ ማለት ነው። قال رسول الله صلى الله عليه وسلم يالله ملكتنيا እንዲህ ብለዋን ብላ ነገራቸው። ما من امرأة አንዲትም ሴት የለችም وضعت ثيابها ልብሷን ያስቀመጠች في غير بيتها ከቤቷ ውጭ ልብሷን ያስቀመጠች አንዲትም ሴት የለችም إلا هتكت የቀደደችና የበሸረከች ብትሆን سترا مጋረጃ بينها በሷና وبين الله عز وجل بالله سبحانه وتعالى መካከል ያለውን መጋረጃዋን የቀደደች ብትሆን እንጂ አንዲት ሴት ከቤቷ ውጭ ልብሷን አውልቃ ሰው የሚበዛበት ማዕከል ሄዳ يعني አትታጠብም ማለት ነው። ما من امرأة አንዲትም ሴት የለችም ما من امرأة አንዲትም ሴት የለችም وضعت ያስቀመጠች ثيابها ልብሶቿን في غير بيتها ከቤቷ ውጭ إلا هتكت يقددች ብትሆን እንጂ سترا መጋረጃ بينها በሷና وبين الله عز وجل بالله سبحانه وتعالى መካከል ያለው መጋረጃን ተቋዋን የቀደደች ብትሆን እንጂ ከቤቷ ውጭ ልብሷን አታወልቅ ማለት ነው። በየመታጠቢያ ገንዳ ሰው በሚበዛበት ማለት ነው። أخرجه أحمد إمام أحمد حديث زغبوتان وابن ماجه حديث زغبوتان ማለት ነው። وأخرجه أبو داود حديث زغبوتان بلفظ እንዲ በሚለው ቃል ما من امرأة እንግዲህ ما من አንድም የለም እንግዲህ ما من አንድም የለም امرأة ከሴት ልጅ አንድም የለም تخلع ثيابها ልብሷን የምታወልቅ في غير بيتها ከቤቷ ውጭ ልብሷን የምታወልቅ አንዲትም ሴት የለችም إلا هتكت የቀደደች ብትሆን እንጂ ما بينها በሷ መካከል ያለውንና وبين الله تعالى بالله سبحانه وتعالى መካከል ያለውን መጋረጃ ተቋዋን የቀደደች ብትሆን እንጂ አንድም ሴት ከቤቷ ውጭ ልብሷን አውልቃ የተለያዩ ሰው ልጅ የሚበዛበት መታጠቢያ ገንዳ አታስቀምጥ ማለት ነው። እዚያ ቦታ ላይ አትሄድም አትሳተፍም ማለት ነብዩ አለይሂ ሰላቱ ወሰለም። والترمذي إمام الترمذي حديث زغبوتان بابون مغبيا ነው ما جاء የመጣ ነው في دخول الحمام حمام يعني ሰዎች በዙበት ገላ መታጠቢያ ላይ መግባት በሚለው ርዕስ ላይ ኢማሙ الترمذي حديثን ዘግበውታል ማለት ነው። بلفظ እንዲህ በሚለው ቃል ማሚን
አንዲትም የለችም امرأትን ከሴት ልጅ አንዲትም የለችም ተضع የምታስቀምጥ ثيابها ልብሶቿን في غير بيت زوجها في غير بيت زوجها ከባሏ ቤት ውጭ ልብሷን አውልቃ የምታስቀምጥ አንዲትም ሴት የለችም ኢላ ሀተከት የቀደደች ብትሆን እንጂ አስትራ يعني መጋረጃ ማለት ነው بينها وبين ربها በሷና በጌታዋ መካከል ያለውን መጋረጃን የቀደደች ብትሆን እንጂ አንዲትም ሴት ከባሏ ቤት ውጭ ሆና ልብሷን አውልቃ በዛ يعني አትታጠብም ማለት ነው ስለዚህ ከባሏ ቤት ውጭ ስንል አሁን ከእናቷ ቤት ማውለቅ አትችልም ወይ ከአባቷ ቤት ይሄ አይደለም ርዕሳችን ሰው ወደሚበዛበት አካባቢ ሄዶ ልብሱን መሄድና እዛ ሄዶ ስለመታጠብ ነው ስለዚህ ለሴት ልጅ አይቻልም ክልክል ነው ሴት ልጅ ወጥብናት ስትርናት ማለት ነው وعن أم الدرداء كأم الدرداء يتستلف حديث رضي الله عنها الله سبحانه وتعالى كالصام الكام السرواني ولله أن رسول الله صلى الله عليه وسلم يعلى ملكتن يقولك ياها قنوات يوما عندك فقال عندها النبي عليه الصلاة والسلام من أين جئت يا أم الدرداء عن أم الدرداء هوي كيتني متاشو مايو أمه فقالت عليك من الحمام كحمامنا ويمتاهوت بلا መልስ ሰጠች ማለት فقالت عليك من الحمام كحمام ነው የመጣሁት ብላ መልስ ሰጠች فقال لها رسول الله صلى الله عليه وسلم ያላ መልእክተኛ ለሷ እንዲህ አሏትኝ ማሚን አንድም የለም አሏትኝ ማሚን በቃ አንድም የለም امرأة ሴት ልጅ አንድም የለም ብለው ነገሯትኝ ተንዘዑ ثيابها ልብሷን አውልቃ ገፋ የምታስቀምጥ ኢላ ሀተከት የቀደደች ብትሆን እንጂ የበሸረከች ብትሆን እንጂ ማ በይነሃ በሷ መካከልና ወበይነ አላህ በአላህ Subhanahu Wa Ta'ala መካከል ሚን ሲትሪን ተመጋረጃ በኩል የቀደደችና የበሸረከች ብትሆን አንዲት ሴት ከቤቷ ውጭ ሆና ልብሷን አውልቃ አታስቀምጥም አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ሴት ልጅ ማህበረሰብ ሰዎች ወደሚበዙበት አካባቢ ሂዳ እዛ ደግሞ እዛ ገንዳ መታጠቢያ ማዕከል ሄዳ ገብታ መታጠብ አይቻልላት በቃ ስትር ነው መሆን አለባት نعم أخرجه أحمد إمام أحمد زجبوتان الصحيحة لشيخ الألباني مات الصحيحة لشيخ الألباني ስለዚህ አሁን ላይ እንደሚታወቀው ስልጣንና እየተባሉ ሰለጠን እያሉ ግን ሌላ ባህሪ ነው እየሰሩ ያሉት ሰለጠን ብለው የተለያዩ ወንዝ አካባቢ ይሄዳሉ ወከዛሊከ የተለያዩ ምንጭ ሰው የሚበዛበት አካባቢ ይሄዱ ልብሳቸውን አውልቀው የሚታጠቡ አካላቶች አሉ ተሴቶች ይሄ አይቻልም ነብዩ አለይሂ ሰላቱ ወሰለም በጥብቅ የከለከሉት ጉዳይ ነው ከዚህ ነገር ሴት ልጅ ልትጸዳ ይገባል ማለት ነው በየቦታው ልትዝረከረክ አይገባም ወጥብ ስትር ማለት አለባት ማለት ነው إن شاء الله أسرني ولا ينقطعلن እንዳይበዛብን هذا والله أعلم سبحانك اللهم وبحمدك أشهد أن لا إله إلا الله وأشهد أن محمدا عبده ورسوله السلام عليكم ورحمة الله وبركاته